ጋይስ ዛሬ ሰይዱን አግኝተነዋል። በእናትህ እንደዚህ አትይኝ። በመጀመሪያ መብሩክ አግብተሃል? እኔ አልነገሯችሁ? ዛራ ጋር ያው ተጋብተናል። ላይክ ተጋብታችሁ አይደለም? ቪዲዮ ላይ እንዳያችሁት እሱማ ፕሮሞሽን ነው። ግን አንተ አይለያየ ነው ነገር አለ። ፍቅር አይደለም ወይ? በባዶ ፍቅር። እሺ ምንድነው ያላችሁ ነገር? ነገር ማስታወቂያ ብቻ ነው እንጂ አይታችሁ አራ ቪዲዮን በቃ ዘውድሮ ስራ የምታበላሽው እንጂ። ሌላኛው ሴዶ ለኢትዮጵያ ማርሻል አርት ምንድነው አበረከቱት የምትለው ነገር? እኔ አንድ እርምጃ ከፍ እንዳደረኩት 100% ሹር ነኝ። ከሞተበት እንዳነሳሁት፣ ወጣቱን እንዳነቃቃሁት፣ ታዳጊውን እንዳነሳሁት፣ በቃ የኢትዮጵያን ገጽታ ራሱ እንደቀየርኩት በስፖርት 100% ሹር ነኝ። ገጽታ ቀየርኩት በስፖርት ለምን ሙሉ ዓለም ነው እየተከታተለ ያለው። ከልቶሻል። እኔ እሱ ነገር ብዙ ጊዜ ስታወራ ሰማለሁና ቀልድ ነበር ይመስለኝ። አረ ሙሉ ዓለም ይሄን ፋይት ሙሉ ዓለም ነው የሚጠብቀው። ምንድነው ማረጋገጫ ሙሉ ዓለም እንደሚጠብቀው? እኛ እኮ ወጣን። እኔ ከሀገር ወጥቻለሁ፣ ብዙ ሀገር ሄጃለሁ፣ አይቻለሁ። ሰው ሪአክሽኑ ማለት ነው ከልቶሻል አይደል? ኢቭን ከኢትዮጵያ ዜጋ ውጪ ማለት ነው ውጪ ያሉ የኢትዮጵያ ዜጎች አሉ አይደል? ከነሱ ውጪ ይሄን ፋይት ይጠብቃው። የኔን ፋይት እኔ ገርሞኛል እንዴ ሲጠይቁኝ። ከልቶሻል አይደል? ስለዚህ ትልቅ ገጽታ ቀየረ ማለት ነው። ሰይዶ የኢትዮጵያ ሕዝብ አያቀኝም ስትል ሰምቻለሁ አንድ ኢንተርቪው ላይ እና የውጪ ሕዝብ እንደሚያቀኝ አያቀኝም ማለት የተለያዩ ሀገራት በሄድክበት ሰዓት ብዙ ሰዎች ያውቁሃል በደንብ። ብዙ ሪአክሽን አለ። ከዚህ በፊት መካ ሄጄ ነበር ወደ ሳውዲ ከአንድ ዓመት በፊት ስንት ሲሉ ነበር። ታይላንድም፣ ቱርክም፣ ዱባይም ሁሉም ቦታ ስንሄድ በቃ እኔ ሪአክሽናቸው ይገርመኛል። እኔ እንዴት ምናምን ነው አይዞህ ኢንስታግራም ነው መሰለኝ። ኦኬ በጣም ኢንስታግራምና ፌስቡክ እኔ ተከታይ ብዙ የለኝም፣ ግን እንትን ቪዲዮዎች ይወጡ ነበር። እንደውም እኔ ለማበቂያቸው ነው እንጂ በጣም ብዙ ነበር። ከክራቸው ብቻ ማይሆኑ ነገሮች ስለነበሩ ሌላኛው ሰዎች አንተን ብለው ያስይዙ። ምክንያቱም በርካታ ሰዎች ጠይቄያለሁ፣ ኢንፍሉዌንሰሮች ምናምን እያስያዙ ነውና ትላንት ስትል ሰምቻለሁ። በሚስታችሁም ቢሆን አስይዙ ስትል ሰምቻለሁ። ያው ሐራም ቢሆን ሚስት ብታስይዝ እራሱ ያዋጣ። አንተ ያማል ሚስት ብታስይዝ እራሱ ያዋጣ። ምን ጆሮህን ምንድን ነው አድርጎ ሚስት ብታስይዝ እራሱ ያዋጣ አይደለም ማለት ነው። ምን ያህል ታምናለህ በራስህ? ቁማር ነው ቁማር ነው ያለግፍ። ስለዚህ አስይዝ ቁማር አልደግፍም። ቁማር ማለት እኮ ትልቅ ወንጀል ነው። ባላት እንደገብተሻል አይደል? በገና በእነሱ ልጠየቅ ገና በሱም ልጠየቅ። እኔ ሐዲሱ ፈተዋውን አላውቅም፣ ግን በደንብ ቁማር የሚጫወት ሰውና ከእናቱ ጋር አደባባይ ዚና እንደሰራ ነው የሚቆጠረው ይባላል። ትልቅ ወንጀል ነው ማለት ነው ቁማር። ገብቶሻል አይደል? ስለዚህ ሰይዶን ብላችሁ እንዳታስይዙ። ቁማር የሚጫወት ሰው ከእናቱ ጋር አደባባይ ዚና እንደሰራ ነው የሚቆጠረው፣ ዝሙት እንደሰራ ነው ይላል። የሆነ ሐዲስ ሰማሁ። ብቻ እንትኖች ውስታቶችን ያስተካክሉ። ያን ያህል አደገኛ ነው ማለት ወንጀል ነው። ስለዚህ ቁማር ሐራም አላህ ይጠብቀን። እንግዲህ አያስይዙ እንጂ አንተ ግን ታሸንፋለህ። እርግጠኛ ትጠራጠራለሽ እንዴ? ኖ እኔ በፈት እያስፈራራኝ ነው እንዴ? አረዜዶ የሆነ ገብቶሻል። ምን እንዳለ ታውቂያለሽ? ኦልሬዲ እኔ እንዳሸነፍኩት ሹር ነኝ 100%። ግን ሰዎች መጥተው እንደዚህ ሲሉ እኔ በልበላቸው ነው የሚለኝ። አሁን አንቺ ሴት ባትሆኚ ኖሮ እነድፍሽ ነበር። ኧረ ሎክ አስተግፊሩላህ أعوذ بالله من الشيطان الرجيم. واي أتمنى شروط عن بنا من أين أستساسون يا أفر الله بالله أفر بلا وش عشان جايتوا
በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ ጋይስ ባይ ዘ ወይ 5 ቀን ነው የቀረው። 5 ቀን ተዘጋጁ ለማየት። በጣም በደንብ ተዘጋጁ። በደንብ ተዘጋጁ። ሪንግ ውስጥ የዛኔ እንደ ካንጋሮ መጥቼ በዚሁ ምቹ ፍራሽ ላይ አስተኛለሁ። በቀሉ ካንጋሮ ፎም ላይ ልታስተኝ ሁለቱም ተመሳሳይ ማስታወቂያ እየሰሩ ነው፣ ሴዱና ጆኒ ማለት ነው። እነኚህ ሰዎችማ ቁርስና እራት አንድ ላይ እየበሉ ነው መሰለኝ። ጆኒ የሰራውን ሴዶ ደግሞ ሰራ። እኔ ደግሞ እንደ ካንጋሮ ጠበጥባለሁ። በቀሉ ካንጋሮ ፍራሹንማ ወስደዋለሁ። አንቺን ግን እንደዚህ ነው ማበጥረሽ ማለት ነው። እንደ ካንጋሮ አበጥራለሁ። በቀሉ ይኸውልህ ፍራሹን ብቻ አይደለም ወስዶ ክብርህንም ቤልትህንም ወስደዋለሁ ማለት አስብበት። ለማንኛውም በቀሉ ሪንግ ውስጥ እንገናኝ ማለት ነው። ናፍቆኛል፣ ቀኑ ናፍቆኛል። ድመቷን ስትነካት ምን አይነት ድምፅ ነው የምታስማው ነው የምትለው እያልክ መቀለይ እንድትገባ አደርጋለሁ። ፕሬስ ኮንፈረንስ በኋላ ኢንተርቪው አላረኩም። ጥፊው ኢንሲደንት በኋላ እሱ ነገር ወራንቺ ማታ አላገኘሽኝም ነው እናንተ ዩ ጋይስ አር ላይ what are you doing እንዴ? ይሄን ጥፊ መታችሁ እንትን ካላረጋችሁማ እየሰራችሁ አይደል? ጥፊው ጊዜ ያው ፖኪንግ ዘቤር የሚባል አባባል አለ። ድቡን እንደመነካካት አይሆንም ወይ? ይሄ ንዴታ ድብ ነው። here is the dip አንተ ደው of course ድመቷን ስትነካት ናት ድቡ። ድመቷን ስትነካት ምን አይነት ድምፅ ነው የምታስማው ነው የምትለው። ከዚህ በላይ ምንም ልታሳይ አትችልም። ድመት ሲሆን እግሯን ድንገት ብትረግጥ እንኳን የምታሰማው ድምፅ የለም። አንተ ድመትነት ተረጋግጦልህ እያልክ ትገባ አደርጋለሁ። ገባህ? you are a cat. he is ድመት not a dib. dib is here. look at this. እጠገረራለሁ ነው የምልህ። ግን እሱ እኔ ነኝ አንበሳው፣ እሱን ደግሞ ሪንግ ላይ ያሳያለሁ። አንበሳ ነኝ አንበሳ ብሎ ነው ራሱን እየወከለ ያለው። አንተ ድመት እንጂ አንበሳ አይደለም። አንበሳ ማን እንደሆነ ደግሞ እናያለን። በማየትም ይታወቃል። everyone knows። ጊዜውን እየጠበቁ ነው ያሉት። ሁሉም ያውቃሉ በውስጣቸው። ልጅ ዳውድ አረ በጣም ትችላለህ ማን ጎበዝ ልጅ ዳውድ አረ በጣም ደስ የሚል ስራዎች አየሁለት። a few moments later ልጅ ዳውድ ማለት መሀይም ደንቆሮ እኔ እንዴት እንደፈመሰ ራሱ ይሄ ግራን ብያ ይሰማል አይደል? ሃይሚታይ ሰላም ነው። በምን አይነት መንገድ እንደፈመሰ ምንም ሳያውቅ መሀይምነቱን ይዞ የፈመሰ ሰው ማለት እሱ ነው። ስልክ ራሱ ከየት መግዛት እንዳለበት እኮ ማያውቅ ልጅ ነው። ከሄ ሞባይል ሄዶ መግዛት እየቻለ ሄ ሞባይል ጽድት ያለ አይፎን ስልኮችና PS5 አስገብቷል። ሄዶ ከዛ አይገዛም። ደንቆሮ ነው ልጁ። ከሄ ሞባይል ስልክ ገዝቶ ቢፈምስ እኮ ችግር አልነበረው። ዱቄት የሆነ ልጅ አድርሱለት። ደግሞ ዋኑ ፊቱ ራሱ በቃ ዮኒ ማኛ ፊት ነው ያለው። ባይ ዘ ወይ ጋይስ ይሄ ፋይል ሳይደርስ በፊት 1000 ያስገቡኝ እባካችሁ። ማለት አሁን ወደ 500 እየገባው ነው። ቶሎ 1000 ያስገቡኝ እስቲ። ሰብስክራይብ አድርጉ እስቲ። ብዙ ሰዎች ያያሉ ግን ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ አድርጉ ፕሊዝ። ደግሞ በቅርቡ ይወድቃል። ደግሞ መሀይም ነህ አንተ። ወገብህን ብዬ ልጥል እችላለሁ ባገኘ ማለት ነው። እንደዚህ ደግሞ ራሱ አንዴን ቪዲዮ አይተህ ነው እንመለስ። አንዴን ቪዲዮ አይተህ ነው እኔ ማለት ነው እንደዚህ ምናምን ስትል ማለት ነው በቃ ራሱ አንዱ ዮኒ ማኛ ኧረ ልጅ እንመለስ። እንዴው ምን ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጣኔውስን ነው። አንተ ያኔ ይሄው እንግዲህ ወንድማችን መውሰድ ይችላል። ያማል እንዴ አንተ ችግር የለም። ሲጀመር አንተ ናት። እኔ እንደዚህ አይነት ነገር እፈልጋለሁ ስላልኩ ሰጥ አይሆንም። መጀመሪያ አንተ ነው ወደደች ካንተ አይበልጥ በእኔ አንተ ችግር እግዚአብሔርም ችግር አይደለም። ይሰዳል አይደለም በቃ ነው ዳውድ ያዛት ይችላል።
ተጣልኩ። ኧረ ወይኔ አንተ ስራት ወይኔ ጉዴ እንደዚህ ገፉሽ ወይኔ ስታሳዝኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ቪዲዮ ለሙስሊሞች ብቻ ነው። ሌሎቻችሁ ከይቅርታ ጋር አሳልፉት። ይቅርታ አድርጉት። እንደስማው ጋይስ፣ ለማንኛውም ሰብስክራይብ አድርጉ። ይሄ ቪዲዮ ለሙስሊሞች ብቻ ስለሆነ ማየት የለብንም። ጥሩ አይደለም። ለሙስሊሞች ብቻ ብለዋል። ለዛ እዚህ ጋር አሁን ሙስሊሞች ያሉ ክርስቲያኖችም አሉ። ስለዚህ ሄዳችሁ እዩት እዛ። ይሄ ነው ጋይስ። ፕሊዝ ይሄ ቻናል 5 ቀን ሳይደርስ በፊት 5ቱ ቀን አሁን 5 ቀን ነው ቀረው መሰለኝ፣ እንደዛ ነው። ሐሙስ ነው የሚሆነው 5ቱ ቀን ማለት ነው። ስለዚህ 1000 ሰብስክራይበር አስገቡኝ። ሰብስክራይብ ያላደረጋችሁ አሁን እስቲ አድርጉ። በእናታችሁ ሰብስክራይብ አድርጉና 1000 አስገቡኝ። አሁን ወደ 500 እየገባው ነው በዚህ 5 ቀን ውስጥ። አሁን በቀን ራሱ 100 ሰብስክራይብ ባገኝ፣ ስለዚህ 1000